በወር ከ50 ሺህ ብር በላይ ገቢ የሚያስገኙ የትርፍ ጊዜ ስራዎችን እንመለከታለን። እነዚህ ስራዎች በተለይ ለተማሪዎችና ለሙሉ ጊዜ ሰራተኞችም ተስማሚ ናቸው። ሰላም ውድ የዩቲዩብ ቤተሰቦቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። በዚህ ቻናል ላይ ስለ ገንዘብ ነክ ጉዳዮች፣ የትርፍ ጊዜ ስራዎችና የገንዘብ አጠቃቀም ዘዴዎችን እንመለከታለን። ዛሬ በወር ከ50 ሺህ ብር በላይ ገቢ የሚያስገኙ የትርፍ ጊዜ ስራዎችን እንመለከታለን። እነዚህ ስራዎች በተለይ ለተማሪዎችና ለሙሉ ጊዜ ሰራተኞችም ተስማሚ ናቸው። ተጨማሪ ገንዘብ ማግኘት ይፈልጋሉ? በትርፍ ጊዜው መስራትስ? እንግዲያው ይህ ቪዲዮ ለእርስዎ ነው። እስከ መጨረሻ ድረስ አብራችሁን ቆዩ። ለምን የትርፍ ጊዜ ስራ ያስፈልገናል? ተጨማሪ ገቢ። በኑሮ ውድነት ጊዜ ተጨማሪ ገቢ ማግኘት በጣም አስፈላጊ ነው። የትርፍ ጊዜ ስራ የገንዘብ ጫናን ለመቀነስ ይረዳል። ዕዳን መክፈል። ዕዳ ካለብዎ የትርፍ ጊዜ ስራ ዕዳውን በፍጥነት ለመክፈል ይረዳዎታል። የቁጠባ ዕድል ሴቪንግ ኦፖርቹኒቲ። ለወደፊት ግቦችዎ ለመቆጠብ የትርፍ ጊዜ ስራ ገቢን መጠቀም ይችላሉ። የክህሎት ማዳበሪያ ስኪልስ ዴቨሎፕመንት። የትርፍ ጊዜ ስራ አዳዲስ ክህሎቶችን ለመማርና ችሎታውን ለማሳደግ ጥሩ አጋጣሚ ነው። የትርፍ ጊዜ ስራ 1 የኦንላይን ትምህርት። በተለያዩ የትምህርት አይነቶች ጥሩ እውቀት ካላችሁ ለተማሪዎች የኦንላይን ትምህርት በመስጠት ገንዘብ ማግኘት ትችላላችሁ። ጥቅሞች: ተለዋዋጭ የስራ ሰዓት፣ ከቤት ሆነው መስራት ይችላሉ። ጥሩ የገቢ ምንጭም ነው። የሚፈለገው ነገር በሚያስተምሩት የትምህርት አይነት ጥሩ እውቀት፣ ጥሩ የግንኙነት ክህሎት፣ ኮምፒውተር እና ኢንተርኔት ነው። የት ማግኘት ይቻላል? በተለያዩ ኦንላይን ትምህርት መድረኮች ላይ እንደ ቱተር መመዝገብ ወይም የራስዎን ዌብሳይት መፍጠር ይችላሉ። የትርፍ ጊዜ ስራ 2 የትርጉም አገልግሎት። ከአንድ ቋንቋ ወደ ሌላ ቋንቋ መተርጎም የሚችሉ ከሆነ የትርጉም አገልግሎት በመስጠት ገንዘብ ማግኘት ይችላሉ። ጥቅሞች: ተለዋዋጭ የስራ ሰዓት፣ ከቤት ሆነው መስራት ይችላሉ። ለአማርኛ ቋንቋ ተናጋሪዎች ትልቅ እድል ይሰጣል። የሚፈለገው ነገር 2 ወይም ከዛ በላይ ቋንቋዎችን አቀላጥፎ መናገር እና መጻፍ መቻል ነው። ጥሩ የቋንቋ ክህሎት፣ ኮምፒውተር እና ኢንተርኔትም እንዲሁ ያስፈልጋል። የት ማግኘት ይቻላል? በተለያዩ የፍሪላንስ ድረገጾች ላይ እንደ ትርጓሜ መመዝገብ፣ አፕወርክ፣ ፋይቨር የመሳሰሉትን የትርጉም ኤጀንሲዎችን ማነጋገርም ይቻላል። የትርፍ ጊዜ ስራ 3 ማህበራዊ ሚዲያ አስተዳደር ሶሻል ሚዲያ ማኔጅመንት። ማህበራዊ ሚዲያ ላይ ጠንካራ ተሳትፎ ካለህና እንዴት መጠቀም እንዳለብህ የምታውቅ ከሆነ ለቢዝነሶችህ የማህበራዊ ሚዲያ ገጾችን በማስተዳደር ገንዘብ ማግኘት ትችላለህ። ጥቅሞች: ተለዋዋጭ የስራ ሰዓት፣ ከቤት ሆነው መስራት ይችላሉ። የፈጠራ ችሎታንም መጠቀም ያስችላል። የሚፈለገው ነገር ስለተለያዩ ማህበራዊ ሚዲያ መድረኮች እውቀት፣ የይዘት ፈጠራ ችሎታ፣ ጥሩ የግንኙነት ክህሎት፣ ኮምፒውተር እና ኢንተርኔት። የት ማግኘት ይቻላል? በፍሪላንስ ድረገጾች ላይ መመዝገብ፣ ለአካባቢ ቢዝነሶች ማቅረብ ወይም ዌብሳይት በመፍጠር አገልግሎት ማስተዋወቅ ይቻላል። የትርፍ ጊዜ ስራ 5 የእጅ ስራዎችን መሸጥ። የእጅ ስራዎችን መስራት የምትወድ ከሆነ ስራዎችን በኦንላይን በመሸጥ ገንዘብ ማግኘት ይቻላል። ጥቅሞች: የፈጠራ ችሎታን መጠቀም፣ የራስን የስራ ሰዓት መወሰን፣ ተጨማሪ ገቢ ማግኘት። የሚፈለገው ነገር የእጅ ስራ የመስራት ችሎታ፣ የግብይት ችሎታ፣ ጥሩ ፎቶግራፍ ማንሳት መቻልና የስራ ትምህርቶች፣ የራስህ ትምህርቶች ናቸው። የት ማግኘት ይቻላል? ሾፒፋይ፣ አማዞን፣ ሃንድሜድ ላይ መሸጥ ወይም ራስን ማስተዋወቅ ይቻላል። ማጠቃለያ: የኦንላይን ትምህርት፣ የትምህርት አገልግሎት፣ የማህበራዊ ሚዲያ አስተዳደር እና የእጅ ስራዎችን በመሸጥ በወር ከ50 ሺህ ብር በላይ ገቢ ሊያስገኙ የሚችሉ የትርፍ ጊዜ ስራዎች ናቸው። ዛሬውኑ አንድ የትርፍ ጊዜ ስራ ይምረጡና ተጨማሪ ገቢ ማግኘት ይጀምሩ።
ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ሼር አድርጉ፣ እናም ቻናላችንን ሰብስክራይብ ያድርጉ። ከነዚህ የትርፍ ጊዜ ስራዎች የትኛውን መሞከር ትፈልጋላችሁ? ከታች ባለው የኮሜንት ሴክሽን ላይ ያሳውቁን።